ዛሬ እንግዲህ ጂም ነው የምንሄደው። ዛሬ እንግዲህ ጂም ነው የምንሄደው። እዚህ አንድ ቀን ሰርቻለሁ እዚህ አፓርታማው ላይ። አሁን ደግሞ እስቲ ጂም ሄጄ ደግሞ ልሞክር። ሁለተኛ ቀኔ ነው ዛሬ። እንግዲህ ዛሬ ትንሽ ጠንከር ከበድ ለማድረግ ሞክራለሁ። ብዙ አይነት ስፖርቶች ለመስራት ሞክራለሁ። በዛው ስፖርት ቤቱን ጂም ቤቱን አሳያችኋለሁ። ስለዚህ አብራችሁን ቆዩ። እንግዲህ በተቻለኝ አቅም አሪፍ አድርጌ ለመቅረጽ ሞክራለሁ። እንግዲህ እስቲ እናንተ ደግሞ ሐሳብ አስተያየት ካላችሁ ደግሞ ትሰጡኛላችሁ ማለት ነው። አቀራረጽ ላይ ምናምን ሐሳብ አስተያየት ካላችሁ እንዲያርገው እንዲሆን ካላችሁኝ ደግሞ ለማስተካከል እሞክራለሁ። አሁን እኛ ጋር እንግዲህ ሰዓት 8 ሆኗል። ያ ማለት ምሽት 2 ሰዓት ነው። ምሽት 2 ሰዓት ነው፣ ግን ውጪውን ይወት ውጪው ኦልሞስት ቀን ነው ማለት ይቻላል። ቀን ነው ወደ 12 ሰዓት ምናምን ነው የሚመስለው በኢትዮጵያ ቢሆን እና ግን መሽቷል። ያው ግን አሪፍ ሰዓት ነው ለስፖርት። እኔ የምወደው በዚህ ሰዓት ነው። ደርሰናል። ይሄን ይመስላል እንግዲህ ላሳያችሁ ትንሽ ፊቱ። ፕላኔት ፊትነስ ይባላል። እንግዲህ ፓርክ አድርጌ ያለው አሁን እንወጣና ደግሞ ወደ ጂም እንሄዳለን ማለት ነው። አሁን ላይ መቅረጽ ቢያስፈራኝም ለምንድነው የሚያስፈራኝ? ጂም ላይ ያው ሞር ፊዚካል ወይ ምናምን ኖሮ ስትቀርጽ ነው የሚያምረውና አስቡት። ያው ጂም ስንገባ አፕሊኬሽን አለን ስልካችን ላይ አፕ አለ። በሱ አፕ ነው እስካን አድርገን መንገባው ማለት ነው። ያና ይሄን ኪውአር ኮድ እስካን አድርጌ እገባለሁ ማለት ነው። ገብተናል። እዚህ ላይ ነው የምሮጠው ማለት ነው። ትሬድ ሜላችን ይሄ ነው። በመጀመሪያ የወንዶች ሎከር ሩም ሊሄድና ከዛ ነው የምንመለሰው። ከፊቴ ምን አለ መሰላችሁ ላሳያችሁ። ዳምቤሎች አሉ። እኔ እንግዲህ ቤቱ እንደምሰራ አላውቅም። በ20 ወይም 15 ሰራለሁ። ያ 20 ይመስሉ 30 ነው። 30ማ ይከብደኛል በእግሬ አቋም። እዛ ጋር ካሉት ልውሰድ ማለት ነው። እዛ ጋር ካሉት 20 ወይ 15 ካገኘው ይዤ እመጣለሁ። በሱ ሰራለሁ ማለት ነው። ትንሽ ስሰራ ደግሞ እዚች ጋር አሳያችኋለሁ። እንግዲህ ቁጭ ብዬ ነው መጀመሪያው። መጨረሻ ነው የደከመኝ ባይዘው በጣም ደክሞኛል። አሁን እንዲህ ነው የሰራነው። አሁን ደግሞ እንዲህ አድርገን እንሰራለን። ከዛ እንዲህ ከዛ እዚች ጋር ድች ከዛ በዚችም ድች ከቻል ወደ ላይ እንገፋለን፣ ካልሆነ እናብቃለን። ቻሌንጁ ምንድነው? በአንድ ወር ወይም በ90 ቀን ውስጥ
ከሁለት በአንዱ ዌይት ሉዝ ያረኩትን ቪዲዮ ቶታል ለመስራት ነው። ሶ ይሄ ምንድነው በዛ መሀል እየሰራው ሁለተኛ ቀኔ ነው ማለት ነው። የመጀመሪያ ቀን ሰርቻለሁ። አሁን ይሄ ሁለተኛ ቀኔ ላይ ነኝ። ሶ አንድ ሙሉ ቪዲዮ ይኖራል የ30 ቀን ወይም የ1 ወር ማለት ነው። ዋናው እንትን ያ ነው። ሶ ምንድነው ሰውንም ለማበረታታት ልስራ ካለ ልቀየር ካለ መቀየር እንደምችል ለማሳየት ነው። እና ይሄን ማወራው ራሱ ገና እንግዲህ ሁለተኛ ቀን ላይ ሆኜ ሳልቀየር እና ይሄ ራሱ አንድ ኮንፊደንስ ነው። እንዲህ ኮንፊደንስ ሲኖራችሁ ለመቀየር ኦልሬዲ ራሳችሁን መጀመሪያ ቀይራችኋል ማለት ነው። እና ሰው ዋና ደግሞ ራሱን ነው መቀየር ያለበት። ራሱን ከቀየረ ሌላውን መቀየር እንግዲህ አይከብደውም። ታው እኔን ትቶ ሊከተል ቅድም 15 ነው የሰራሁት፣ አሁንም 15 ጥሩ ላይ ነኝ። በሁለቱም 15 ሰርቻለሁ። አሁን እንደገና ይሄን ደግማለሁ። ከዛ አሁን ልክ እንደሰራሁት ደግሞ እንዲች ከዛ ደግሞ እቺን ሰራለሁ ለባይሴፕስ። አሪፍ ነው፣ አሪፍ ላይ ነን። እናንተ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን የዚህ ዩቲዩብ ቤተሰብ አባል ይሁኑ። እንዲሁም ለማበረታታት ላይክ፣ ሼር፣ ኮሜንት አይለያችሁ። እወዳችኋለሁ። አብራችሁን ቆዩ። እንግዲህ ትሬድሚሉ ላይ ደርሰናል። እንግዲህ አሁን ትሬድሚሉ ላይ ነኝ። ሩጫ ልጀምር ነው ማለት ነው። ላስጀምርና ወደ ፊቴ ላዙረው። እንግዲህ ዋናው ይሄን ቦርጭ ማጥፋት ነው ማለት ነው። ይሄን ቦርጭ ሳናጠፋ አንላቀቅም። ሙዚቃ ልክፈት። ከሙዚቃ ጋር ነው የምሰራው። እንግዲህ እንዲያበረታታኝ በዛውም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን የዚህ ዩቲዩብ ቤተሰብ አባል ይሁኑ። እንዲሁም ላይክ፣ ኮሜንት፣ ሼር አይረሳ። ወዳችኋለሁ። አሁን እንግዲህ ወደ ስፖርቱ ማለት ነው። ስለዚህ አሁን ደግሞ ወደ ሌላ ቦታ እንሄዳለን ማለት ነው። ሩጫ በቃኝ። ላቤ ይታያችኋል ምን ያክል እንዳላበኝ። ከአሁኑ ሰውነታችን መጥቷል ትላለህ። እንቀጥላለን፣ ይሰራል። አሁን ላይ ማተኩረው የዌይት ሉዝ ስፖርቶች ኤክሰርሳይሶች ላይ ነው። አሁን ላይ ሞር እየሰራ ያለሁት አብዶመን አካባቢና አጠቃላይ ዌይት ሎስ የሚያደርግ ስፖርቶች ነው። ቤት አካባቢ ሲሆን ጃምፒንግ ጃክ፣ ስኳት፣ ፕላንክ ምናምን እሰራለሁ። ጂም ስመጣ ደግሞ እንዲህ አይነት ማሽኖቹን ብዙ ስለማላገኝ እነዚህ እንሰራለን። ቤት ሲሆን ሴትአፕ፣ ፑሽአፕ፣ ስኳት፣ ጃምፒንግ ጃክ እና ፕላንክ ምናምኖችን ቤት ነው የምሰራው። ምክንያቱም እዚህ ከመጣሁ አይቀር ማሽኑ ላይ ብሰራ ይሻላል። ያላደረሰኝ ቀን የማልመጣ ቀን ደግሞ ቤት ላይ እነሱን ለመስራት እሞክራለሁ። ማቴሪያል ስለማይጠይቁ ማለት ነው። እንግዲህ ለዛ ነው ብዙ አሁን ማሳያችሁ የምታዩት የአብዶመን ወይም
የዌይት ሎስ ብቻ ነው ማሳያችሁ። ምክንያቱም አሁን ታርጌቴ 1 ወር ወይም 3 ወር ድረስ ያ ብቻ ነው የሚሆነው። ለዛ ነው አላቅም እየጮኩ ይሁን ምን ይሁን አላቅም። በነገራችን ላይ ድምጼ እዚህ ለራሴ ሄድፎን ስለሰካው እየጮኩም ላወራ እችላለሁ። እንግዲህ እናንተንም ይቅርታ እዚህ ያሉትን ይቅርታ ትላል። እንቀጥል። አልገባችሁም እንዴት እንደሚያም አልገባችሁም። ከመስራቱ በላይ በጣም የሚያስጠላው ነገር ማጽዳቱ ነው። ከተጠቀምኩ በኋላ ማጽዳት አለብህ ግዴታ ነው። እሱ ነው የሚያደክመው። እንግዲህ አሁንም ይዤ ልምጣ ማለት ነው። አብረን ሄደን ልውሰዳችሁ ከኔ ጋር ለምን ትቀራላችሁ? ከዚህ ነው መወስደው። እንግዲህ በየቦታው አለ። እንግዲህ እንዲህ ካረግነው በኋላ ሄደን እንግዲህ የተጠቀምነው ማጽዳት ነው ማለት ነው። ከዛ እንደገና የያዛችሁትን ደግሞ ቆሻሻውን እንደገና መልሳችሁ መጣል አለባችሁ። ይሄም እንግዲህ አድረስ የሚያደርገው ሆዳችሁን ነው። የሆዳችሁን ማስል ይወጣጥራል ምናምን። እንግዲህ እዚች ጋር ደግሞ ትንሽ የደረት ገፋ ገፋ እናደርጋለን ማለት ነው። በየትኛው በ25ቱ ማለት ነው። በ25ቱ የደረት እዚች ጋር ገፋ ገፋ እናደርጋለን እየፈጠነ ማለት ነው። ጋይስ ወተናል። ቀደም ስንት ነበር የመጣ ነው? 8 ላይ ነበር የመጣ ነው። አሁን 9 ከ53 ይላል። ስለዚህ ወደ 1 ሰዓት ከ53 እንግዲህ ጂም ውስጥ ቆይተናል። አትሊስት ከ1 ሰዓት ከ53 ውስጥ ወደ እንግዲህ ወደ 1 ሰዓቱን በትክክል ብንሰራ እንኳን በጣም ኢፌክቲቭ ነን ብዬ አስባለሁ። ስለዚህ እንግዲህ ቪዲዮ ይሄንን ይመስል ነበረ። እስከዚህ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሊገባ ነበር አልገባኝም። ታውቃለህ ምን ይፈታተንኝ እያልኩ ነው። እና ቪዲዮን እስከዚህ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ አድርጉ፣ የደወል ምልክቷን በመጫን የዚህ ዩቲዩብ ቤተሰብ አባል ሆኖ ላይክ፣ ሼር፣ ኮሜንት ማይረሳ። እንግዲህ ሀሳብ አስተያየት ካላችሁ ስጡኝ፣ አበረታቱኝ። አመሰግናለሁ። ቻው ባባይ።